የክረምት ፋሽን አንዳንድ ጊዜ በጣም ከባድ ሊመስል ይችላል። ለዚህም ነው በዚህ ቪዲዮ ውስጥ ለ2026 ክረምት ምን እንደሚያስፈልግና ምን መልበስ እንዳለባቸው የምንመካከረው። ብዙ ጥረት ሳናደርግ ፖሊሽድ ዘመናዊና ያለምንም ጥረት ከፍ ያለ ገጽታ እንዲኖረን ለማድረግ እነዚህ ልብሶች ወሳኝ ናቸው። በዚህ ክረምት ጊዜ ያለፈባቸውንና ትሬንዲ አልባሳትን አካትቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ጉንፋን ስለያዘኝ ለድምጽ እንግዲህ ይቅርታ ጠይቃለሁ። አንደኛ፣ ትልቅ ረጅም ካፖርት። በቅርብ ዓመታት ውስጥ ኦቨርሳይዝድ ረጅም ካፖርት የክረምት ፋሽን ነበሩ። የገዘፈ ሰውነት ቅርጽ የሚሰጡ ናቸው። ስለዚህ የሰውነት ቅርጽን ይሸፍናሉ። በዚህ ወቅት በጣም የሚያምሩና ዘመናዊ ካፖርቶች በጥንቃቄ የተገነቡ ንጹህ ትከሻዎች ወይም ተፈጥሯዊ የሰውነት መስመርን የሚያጎሉ ወገብና ሰውነትን ከመጨናነቅ ይልቅ የሚደግፉ ናቸው። እነዚህ ካፖርቶች አይጮው ምስልን ያስውባሉ፣ የሰውነት ቅርጽን ያሳምራሉ። ጎልተው ከሚታዩት መካከል ሙቀት የሚሰጡ የፈኔል አንገት ኮቶች ሲሆኑ ወዲያውኑ ከፍ ያለ ስሜት፣ የሚያምር ረጅም የአንገት መስመር የሚፈጥሩ ናቸው። ሁለተኛ፣ ሲንግል ሹራብ አለባበስ። አንድ ቶፕ፣ አንድ ሸሚዝ ወይም አንድ ሹራብ ብቻውን መልበስ ትንሽ ተራ የሆነ አለባበስ እየሆነ መጥቷል። በምትኩ ለምሳሌ ሹራብ በሸሚዝ ላይ ደርባችሁ መልበስ ወዲያውኑ ለልብሳችሁ ውበትና ስትራክቸር ይጨምራል። በሸሚዞች በካርዲጋኖች ተመሳሳይ ናቸው። የተወለወለና ወዲያውኑ ከፍ ያለ ስሜት ይሰጣሉ። ትንሽ ሌሪንግ የመልክን አጠቃላይ ስሜት ሙሉ በሙሉ ሊለውጥ ይችላል። እንዲሁም በብሌዘር ስር ሸሚዝ ስር መልበስ ትችላላችሁ። ይህም የበለጠ የተጣራና የተጣመረ ስሜት ይሰጣችኋል። በሹራብ ስር ቤዚክ ቲሸርቶችን ማከል ንጹህና ዘመናዊ መሰረት ይፈጥራል። እነዚህ ስውር ሌየሪንጎች ሞቅ ያለ ስሜት እንዲሰማችሁ ከማድረግ ባለፈ ልብሳችሁ ያለምንም ጥረት የበለጠ ዘመናዊ እንዲመስል ያደርጉታል። ሶስተኛ፣ ረጅም ሹራቦች። እነዚያ ጭናችሁ ላይ የሚደርሱ ረጅም ትልቅ ሹራቦች ምቹና ቀላል ሆነው ይታዩ ነበር። እውነታው ግን እነዚህ ልብሶች ብዙውን ጊዜ ቅርጽን ይደብቃሉ። አጠቃላይ ያረጃችሁ እንድትመስሉ ነው የሚያደርጓችሁ። በምትኩ የተፈጥሮ ፍሬማችሁን የሚያጎሉ ከፍተኛ ጥራት ካላቸው ቁሳቁሶች የተሰሩ ሹራቦችን መምረጥ ነው። እነዚህ ሹራቦች ሰውነትን ሳያጨናንቁ በሚያምር ሁኔታ ይሸፍናሉ፣ ቅርጽና ውበት ይሰጧቸዋል። የሞክ አንገት፣ የተርትል አንገት ወይም ትንሽ ሰና ያለ ትልቅ ያልሆነ ክላሲክ ኬብል ሹራብ ያንን ንጹህና የተራቀቀ የክረምት ምስል ይሰጣቸዋል። እነዚህ ልብሶች ከጨርቅ ሱሪ፣ ከስትሬት ሌግ ጂንስ ወይም እንዲያውም ከሚያምር ጉርዶች ጋር ያለምንም ጥረት ይጣመራሉ። አራተኛ፣ ረጅም የጅንስ ጉርዶች። የማክሲ ዴኒም ጉርዶች ረጅም ጊዜ አሳልፈዋል፣ አሁን ግን አልፈውባቸዋል። ነገር ግን ወደ ክረምት ስንመጣ የፔንሲል ጉርዶች ሙሉ ልብስን ወዲያውኑ ሻርፕ እና ግርማ ሞገስ ያለው ረጅም ንጹህ ቀጥ ያለ መስመር እንዲፈጥር ያደርጉታል። ከሹራቦች ከቆንጆ ጃኬቶች ጋር በሚያምር ሁኔታ ይሰራሉ። ይህም ሁልጊዜም የተራቀቀ ምስል ይፈጥራል። ትንሽ ቀላል የሆነ ነገር የምትመርጡ ከሆነ የኤላይን ጉርዶች ትልቅ አማራጭ ናቸው። ወገበን ያቀላሉ፣ ማራኪ የሆነ ፌሚኒን እና ሚዛንን ይፈጥራሉ። በክረምት ወቅት እንደ ሱፍ፣ ቆዳ፣ የጥጥ ተስማሚ ቁሳቁሶችን ስትመርጡ የሙቀትና ቴክስቸር ፍጹም ድብልቅ ስሜትን ታገኙታላችሁ። እነዚህ ጨርቆች አላስፈላጊ ክብደትን ሳይጨምሩ ለልብሳችሁ ጥልቀት ይሰጣሉ። አምስተኛ፣ ትልቅ መጠን ያላቸው ካርዲጋኖች። ባለፉት ጥቂት ዓመታት ትልቅ መጠን ያለው ረጅም ካርዲጋኖች በሁሉም ቦታ ነበሩ፣ አሁን ቀርተዋል። በምትኩ በዚህ ዓመት ቅርጽን በብልሃትና በሚያምር መንገድ የሚያጎሉ ሹራብ ልብሶች ተመራጭ ሆነዋል። በተፈጥሮ ወገብን የሚያሳምሩ ካርዲጋኖችን አስቡ። ጥብቅ ያልሆኑ ወይም ያልሰፉትን ምረጡ። በዳሌ ላይ ወይም ከዛ በላይ የሚደርሱ ወይም መካከለኛ ርዝመት ያላቸው ካርዲጋኖች ከፍ ያለ ወገብ ካላቸው ሱሪዎችና ጉርዶች ጋር ቆንጆ መጠን ይፈጥራሉ። እነዚህ ልብሶች ወዲያውኑ ምስልን ያሻሽላሉ፣ ምቾትን ሳይቀንሱ ቆንጆ ስትራክቸር ይሰጧቸዋል። የላይኛውን ሰውነት ክፍል ያስውባሉ፣ የአንገት መስመርን ይከፍታሉ እና ጌጣጌጥ ስታደርጉ ጌጣጌጦቹ ጎልተው እንዲታዩ ያደርጋሉ።
እንዲሁም ከባድ ትላልቅ ካርዲጋኖችን የሚተኩ ተጨማሪ ዚፕ አፕ ሹራብ ካርዲጋኖች አሉ። ንጹህ ኮሌታዎች ያሏቸው ዚፕ አፕ ዘመናዊ ሹራቦች ለስላሳና ከፍ ያለ መልክ ይሰጣሉ። በግማሽ ዚፕ ያላቸው ወይም ሙሉ በሙሉ ዚፕ ያላቸው መልበስ ትችላላችሁ። ስድስተኛ ኒዮን ቀለም ያላቸው አክሰሰሪዎች። ለብዙ ዓመታት ደማቅ የኒዮን ቀለም ያላቸው አክሰሰሪዎች በጣም ታዋቂ ነበሩ። ሃይላይተር ቢጫ ቤኒዎች፣ ሮዝ ሻርፖች፣ ኒዮን ጓንቶች ወይም ፍሎረንስ ባርኔጣዎች ፋሽን ነበሩ። ነገር ግን ወደ 2026 ስንገባ ከኒዮን ቀለሞች ይልቅ የተዋበ የክረምት ስታይል ያላቸው ሴቶች ወደ ቆንጆ አክሰሰሪ ቀለሞች እየተመለሱ ነው። እነዚህ ቀለሞች ጥልቅ፣ ሀብታምና ውድ የሚመስሉ ሲሆኑ ትኩረት ለመሳብ አይጮውም። ለምሳሌ በርገንዲ፣ ኔቪ ብሉ፣ አረንጓዴ፣ ቸኮሌት ቡናማና ኤስፕሬሶ ቀለሞች በጣም የተዋቡ ምርጫዎች ናቸው። እነዚህ ቀለሞች ለስላሳ የተራቀቀ ገጽታ ስለሚኖራቸው ከሱፍ ኮቶች ከኒትዌር ወይም ሹራቦች እና ከተስማሚ ሱሪዎች ጋር በቀላሉ ይጣጣማሉ። በተጨማሪም የክላሲክ ኒውትራል ቀለሞችን ኃይል መዘንጋት አንችልም። ቤዥ፣ ታውፕ፣ ግሬ፣ አይቨሪ እና ጥቁር ሁልጊዜም ውብ፣ ዘመን የማያልፍባቸውና ተስማሚ ምርጫዎች ናቸው። እነዚህ ዘላቂ ቀለሞች ከማንኛውም የክረምት አለባበስ ጋር በቀላሉ ስለሚጣጣሙ ሳትደክሙ ልብሳችሁን ይበልጥ የተቀናጀ፣ የተዋበና ማራኪ እንዲመስል ያደርጉታል። ሰባተኛ ወፍራም ቡት ጫማዎች። ለብዙ ወቅቶች ወፍራም ቡት ጫማዎች እና የተጋነኑ የእግር ጫማዎች የክረምት ፋሽን ነበሩ። ነገር ግን ብዙውን ጊዜ ለልብሳችሁ ከምታስቡት በላይ ክብደት ይጨምራሉ። የሚያምር አማራጭ የብሎክ ሂልስ ወይም ስስ ኪትን ተረከዝ ያላቸው ለስላሳ ቡት ጫማዎችን መምረጥ ነው። እነዚህ ዲዛይኖች እግርን ያረዝማሉ፣ ቁመትን ያመጣሉ እና ወዲያውኑ ልብሳችሁ የበለጠ የተዋሃዱና ቆንጆ ስሜት እንዲሰማችሁ ያደርጋሉ። የብሎክ ተረከዝ ለዕለታዊ ልብስ ተመራጭ ነው። ኪትን ተረከዝ ደግሞ ምቾትን ሳያሳጣ የሚያምር ፌሚኒን ተች ይጨምራል። በእርግጥ አጠር ያለ ተረከዝ የምትመርጡ ከሆነ ጠፍጣፋ የስዊድ ወይም የቆዳ አንክል ቡት ጫማዎች ጊዜ የማይሽራቸው ናቸው። ስዊድ ሙቀትንና ቴክስቸርን ይጨምራል። ይህም ልብሳችሁ ለስላሳና ሌክዠሪ ስሜት እንዲሰማው ያደርጋል። ቆዳ ንጹህ ዘመናዊ መዋቅርና ሶፊስቲኬሽን ያመጣል። ከቀሚሶች፣ ጉርዶች፣ ከጨርቅ ሱሪዎችና ከጅንሶች ጋር በሚያምር ሁኔታ ይዋሃዳል። ስምንተኛ ከመጠን በላይ የተንቆጠቆጡ ቦርሳዎች። ባለፉት ጥቂት ወቅቶች ትላልቅ የተንቆጠቆጡ ቦርሳዎች በሁሉም ቦታ ነበሩ። ለስላሳ፣ ያልተዋቀሩና ለመሸከም ከባድ ናቸው። ነገር ግን ለክረምት 2026 እነዚህ እጅግ በጣም ዘና ያሉ ቅርጾች ብዙም ያልተራቀቁና ሻርፕ ያልሆኑ መሆን ጀምረዋል። አሁንም ትልልቅ ቦርሳዎችን የምትወዱ ከሆነና ቄንጠኛ ሴቶች ከሆናችሁ ቁልፉ በምትኩ የተዋቀሩ ትላልቅ ቦርሳዎችን መምረጥ ነው። ለስላሳ ቆዳ፣ ስዊድ ወይም ሌዘር ቢሆኑም ቅርጻቸውን የሚይዙ ዲዛይኖችን ፈልጉ። እነዚህ ስታይሎች ወዲያውኑ ለውበታችሁ ሶፊስቲኬሽን እና ሚዛን ይጨምራሉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰላም ቆዩልኝ።